ለእስራኤል ሰዎች በእርሱ በኩል በርካታ ድንቅና ተአምራትን አድርጎለታል አምላክ አላህ። ለምሳሌ ሙታንን የማስነሳትን ተአምር ሰጥቶት ነበር። ማየት የተሳናቸውን የመፈወስ ተአምር ሰጥቶት ነበር። ለምጽ ያለባቸውን የመፈወስ ተአምር ተሰጥቶ ነበር። መስማት የማይችሉ ድዳዎችን የመፈወስ ተአምር ተሰጥቶ ነበር። አላህ ይህም በቁርአን ላይ ሲናገር ምን ይላል? ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕድህ ቢሩስል ወአተይና ዒሳ ብነ መርየም አልበይናት። የማርያምን ልጅ ዒሳን ወይንም ኢየሱስን በርካታ ተአምራቶችን ሰጥቼዋለሁ እያለ ይናገራል። እነዚያ የመልእክተኛነቱንና እውነተኛ ከአምላክ ዘንድ የተላከ ነቢይ መሆኑን ማረጋገጫዎች ሲሆኑ ማለት ነው። ልክ እንዲሁ በእርሱ ላይ ያለን አመለካከት በወንድ ዘር ፈሳሽ የተወለደ አይደለም። መሲሁ እንደ ማናችንም እናትና አባቶቻችን ተገናኝተው ሳይሆን አምላክ አላህ ሱብሓነሁ ወተዓላ ከሴት ብቻ ተአምራዊ በሆነ መንገድ በቃሉና በመንፈሱ እንዳስገኘው ይነግረናል። ገብቶሃል አይደል? ከድንግል ማርያም ማንም ወንድ ሳይነካት ወለም የምሰስኒ በሸር አለች። ማንም ወንድ ያልነካኝ ስሆን አለች። ወንድ የሚባል ሳይነካት ተአምራዊ በሆነ መንገድ አላህ ሱብሓነሁ ወተዓላ ከማርያም እንደፈጠረውና እንዳስገኘው ይነግረናል ማለት ነው። ይህ ነው። ሌላው ነገር መሲሁን አላህ ሱብሓነሁ ወተዓላ ከእስራኤላውያን ሰዎች ከነዚያ በደለኛ ከሆኑ አካሎች አድኖታል። ወሙጠሂሩከ ሚነ ለዚነ ከፈሩ አለው። ከነዚያ ከካዱትም ከይሁዳውያን አድንሃለሁኝ አነጻሃለሁኝ ያለው ወደ ሰማይ ወሰደው፣ በክብር አሳረገው። በሁለተኛው ሰማይ ላይ በክብር ይገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ እርሱ ሲናገሩ ለማ ዑሪጀ ቢ ኢለ ሰማኢ ሳቢዓ እጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ዐለይሂ ሰላም አሉ። ወደ ሰባቱ ሰማይ ባረግኩኝ ጊዜ በሁለተኛው ሰማይ ላይ የማርያምን ልጅ መሲሁን አገኘሁት አሉ። እርሱም ምን አላቸው? መርሐበን ቢልአኽ ሳሊሕ ወነቢይ ሳሊሕ፣ መልካሙ ወንድሜ መልካሙ ነቢይ ሙሐመድ እንኳን ወደ ሰማይ ዓለም መጣ ብሎ አቀባበል አደረገልኝ አሉ። አሰላሙ ዐለይከ ወረሕመቱላሂ ወበረካቱ፣ ሰላም ታቀረበላቸው። ወደ ዓሊ ብልኸይር፣ ከአምላኬም ከአላህ ዘንድም ጥሩ ነገር እንዳገኝን ጸለይልኝም አሉ። ተቻለ። ይህ ነው። ሌላው ነገር መሲሁ በዘመን መጨረሻ ላይ ከሰማይ አዘ ኢንድ ኦፍ ዘዴ ደግሞ እንደሚመጣም ታምናላችሁ አደለ? አዎ በደንብ እናምናለን። የዘመኑ ፍጻሜ ከዓለም ፍጻሜ ከመድረሱ በፊት ዳግም ወደ ምድር ይወርዳል። በዚያ በምድር ላይ የሚቆየውን ቆይታ ቆይቶ እንደ ማንኛውም ሰው ይሞታል። ሞት በሁሉም ሰው ላይ ተወስናልና አላህ ስብሐነ ወተዓላ ኩሉ ነፍሲን ዛኢቀቱል መውት ይላል። ሁሉም ሰው እኔ ሙስሊም ፍሬንዶች አሉኝ እና ምን አሉኝ መሰለ፣ በመጨረሻው ሰዓት ሲመጣ የሆነ ፍርድ ይሰጣል። እሱ ደግሞ የሆነ ጂኒ አለ፣ የሆነ ሰይጣን አለ። እሱን አዘኤንድ የሚገለውም እሱ ነው ማለት ሞር ፓወርፉል እንደሆነ ነው የነገሩኝ። እና እስቲ ንገረኝ። እንግዲህ መሲሁ የዓለም ፍጻሜ በሚመጣ ጊዜ የዓለም ፍጻሜ ቅርታ የውመል ቂያማ ወይንም የትንሳኤዋ ቀን ሳይሆን የትንሳኤው ቀን ከመድረሱ በፊት ነው እንደማንኛውም ሰው በምድር ላይ ኑሮ። ከዚያ በኋላ ዓለም ትቀጥላለች። የዘመኑ ፍጻሜ ላይ የዛኔ አይደለም፣ ከመድረሱ በፊት ይመጣል፣ ይወርዳል። የዛኔ ደጃል የሚባል አለ፣ ሐሰተኛው መሲህ ነው። ገብቶሃል አይደል? ሰይጣን ያለው እርሱን ነው፣ ሐሰተኛው መሲህ። እሱን ይገለዋል። እንግዲህ አይሁዲዎች እስካሁን ድረስ መሲሁ ይመጣል ብለው እየጠበቁ ነው። ታውቃላችሁ፣ እውነተኛውን መሲህ የማርያምን ልጅ አንቀበልም ብለው መልሰዋል አይደል? አይሁዲዎች እስካሁን ድረስ መሲሁ ይመጣል ቃል የተገባልን ብለው እየጠበቁ ነው። የዛኔ ሐሰተኛው መሲህ ይመጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም ትንቢትን ሲናገሩ። ነቢይ ናቸውና ትንቢትን ይናገራሉ ስለወደፊቱ ስለሚመጣ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል ይመጣል አሉ። የኽሩጁ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም ጠያሊስ አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል አሉ። የዛኔም አይሁዲዎች ለእኛ ቃል የተገባው መሲህ ይሄ ነው ብለው ይከተሉታል አሉ። አያቸው፣ አይሁዲዎች ለእኛ ቃል የተገባው መሲህ ይሄ ነው ብለው ይከተሉታል። አላህም የዛኔ እውነተኛውን መሲህ ከሰማይ ያወርደዋል፣ ይሄን ሐሰተኛውን መሲህንም ያጠፋዋል ብለው ተናገሩት። አያቸው፣ አይሁዲዎች ለምንድን ነው ያንን እውነተኛውን መሲህ የማርያምን ልጅ መልሰው አንቀበልም ብለው ሐሰተኛውን መሲህ የተቀበሉበት ምክንያታቸው ምንድን ነው? ምክንያቱም አይሁዲዎች ሲጠብቁ የነበረው መሲህ ንግስናን ያቆናጥጠናል ብለው ጠብቀው ነበር። ልክ ንግስናን ለምደው ነበር። በሙሴ ነቢይም ነው ንጉስም ነው፣ በዳዊት ነቢይም ነው ንጉስም ነው፣ በነ ሰለሞን በነዚህ ለምደው ነበር። መሲሁም ሲመጣ የበላይነትን የሚያጎናጽፈን ነው ብለው ነበር። ነገር ግን የማርያም ልጅ መሲሁ ስለ ምድራዊ ስልጣን ሳይሆን ስለ ሰማያዊ ስልጣን ነበር ሲሰብካቸው የነበረው። በሰማይ ላይ እንዴት ታገኛላችሁ፣ በሰማይ ላይ እንዴት ታገኛላችሁ ብቻ ነው ትምህርቱ። እንደ ይሄ ነው የእኛ ንጉስ ብለው ተሳለቁበት።
አንተ መልእክተኛም አይደለህም ነቢይም አይደለህም ያመጣሃቸውም ድግምቶች እንጂ ተአምራቶች አይደሉም ብለው አስተባበሉት። ጭራሽ እርሱን ለመግደልና ለመስቀል አስሄዱ። አምላክ አላህ ስብሐነሁ ወተዓላ ነሳ። ገብታችኋል አይደል? የሐሰተኛው መሲህ ሲመጣ ግን ምን ይላቸዋል? እኔ የዚህ ዓለም ንጉሥ ነኝ ብሎ ይነግራቸዋል። ደጃል ገብታችኋል? የዛኔ ቃል የተገባህልን መሲህ አንተ ነህ ማለት ነው። ንግስናን የምትቆናጠጠን አንተ ነህ ይሉታል። አብረውት ይከተሉታል። አይሁዶችም የዛኔ ያሉ ነቢ ሰለላሁ ዐለይሂ ወሰለም። በዚህም ጊዜ ሳሉ አብረውት እንትን እያሉ ዓለምን እያሰሱ እያለ አላህ ስብሐነሁ ወተዓላ ከሰማይ እውነተኛውን መሲህ ያወርደዋል። ከዚያም በኋላ ይገለዋል አሉ። እንዴት እንደሚገድለው ሁሉ ትንቢትን ተናግረዋል። የማርያም ልጅ መሲሁ የዛኔ ከሰማይ በሚወርድ ጊዜ አሉ ነቢ ሰለላሁ ዐለይሂ ወሰለም በቀኙና በግራው 2 መላእክቶች አጅበውት ይወርዳሉ አሉ። ዒሳ ብቻውን አይወርድም። ከቀኙና ከግራው 2 መላእክቶች አጅበውት ይወርዳሉ። ወዲያውም እንደወረደ ወዴት ይሄዳል አሉ ነቢ ሰለላሁ ዐለይሂ ወሰለም? ወደ ኢየሩሳሌም ያቀናል አሉ። ሲያስተምርባት ወደ ነበረችው ሀገር ይሄዳል። የዛኔ ሰዎችም ሊሰግዱ ብላችሁ የሱብሒ ሶላት ልትሰግዱ ብላችሁ ይደርስባችኋል አሉ። ተቀደም ያ ነቢይ አላህ፣ አንተ የአላህ ነቢይ ሆይ ተቀድመህ አሰግደን ትሉታላችሁም አሉ። ነገር ግን እርሱ እንዲህ ይላችኋል አሉ፣ ኢነሃ ኡቂመት ለኩም፣ ይህ ሶላት ለእናንተ ነውና ኢቃም የተደረገው እናንተ አሰግዱ ይላችኋል። ፈየቁል፣ የዛኔ መሲሁ እንዲህ ይላችኋል፣ ኢነሃ ኡቂመት ለኩም፣ እርሷ ለእናንተ ነው ኢቃም የተደረገችው እናንተ አሰግዱ ይላችኋል። እናንተም ታሰግዱታላችሁ አሉ። ወዲያውም ይወጣል አሉ ነቢ ሰለላሁ ዐለይሂ ወሰለም። ለምን? ደጃልን ፍለጋ፣ ያን ሐሰተኛውን መሲህ ግደል ተብሎ ነው የተላከው። ታቻል ወዲያውም ይወጣል። ከመስጅድ እየወጣ እያለ ሐሰተኛው መሲህ ከዚያ እየመጣ ፊት ለፊት ይገናኛሉ አሉ። በሚገናኙ ጊዜ የሚሆነውንም ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ፈዒንደማ የረ ደጃል ዒሳ ፈየዙቡ ከማ የዙቡ ልሚላሕ ዒንደማ የضዑ ፊ ልማ አሉ። ሐሰተኛው መሲህ እውነተኛውን መሲህ በሚያዩ ጊዜ የዛኔ ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚሟሟው ወይንም እንደሚቀልጠው ሐሰተኛው መሲህ እውነተኛውን መሲህ በሚያይ ጊዜ ይቀልጣል፣ ይሟሟል አሉ። በቃ ይርገፈገፋል አሉ። ፈየህሩብ አሉ፣ ሊያመልጥም ይሞክራል፣ ይሮጣል አሉ። ፈየትበዑሁ ዒሳ፣ ነገር ግን መሲሁ ይከተለዋል አሉ። ፈየቁሉ ለሁ፣ እንዲህም ይለዋል፣ ላ ተህሩብ ምኒ እነ ሊ ضርበተን ዐለይክ፣ ከእኔ አትሽሽ፣ ከእኔ አታምልጥ፣ እኔ በአንተ ላይ አንድ የትመታለችኝና ከአላህ ዘንድ የተወሰነችልን ከእርሷም ልታመልጥ ልትሸሽ አትችልም ይለዋል። ፈየድሪቡሁ ፈየቅትሉሁ ቢضርበትን ዋሒዳ አሉ ነቢ ሰለላሁ ዐለይሂ ወሰለም። መሲሁ የሚከተለውና ሐሰተኛውን መሲህ በአንዲት ምት ብቻ ይፈጽምበታል፣ ይገለዋል አሉ። ቷላረ ይህ ነው ያለው ነገር። ኦኬ ቴንኪው ሁሱዬ አመሰግናለሁ። እና 2 ጥያቄ ብቻ ጠይቄ እወጣለሁ እና ሌላ ጊዜ ጥያቄ ሲኖረኝ እየተመለስኩኝ ጠይቀሃለሁ። ለመማር ለማስተማር ፍላጎት ካለ ማለት ነው። ኦኬ አንደኛው ጥያቄ ምንድን ነው? በኦሪጂን ደረጃ በሃይማኖት መነሻነት ደረጃ የሁለቱም የክርስቲያኑም የእስላሙም ሃይማኖት ቢሆን ከውጭ ነው አይደለ? ወደ እኛ የመጣው ወደ ኢትዮጵያ የመጣው ጨርስና ጥያቄ ለማለት ያው እንበለው እሺ። እና እሱ መጀመሪያ የትኛው ሃይማኖት ነበረ? አንደኛ ጥያቄ የክርስትና ሃይማኖት ነው። ክርስትና በሚለው እንያዘው፣ ፕሮቴስታንትም ኦርቶዶክስም እንያዘው እና ክርስትና ሃይማኖት ነው ወይንስ እስልምና ሃይማኖት? አንደኛ እንግዲህ ሃይማኖት መነሻቸው ከአምላክ ዘንድ መሆኑን ልናውቅ ይገባል። ሊሆን የሚመጣው ከዚያ ነው። ሃይማኖት መነሻው ከአምላክ ዘንድ የሆነ ነው እውነተኛ ሃይማኖት። ከሰዎች ዘንድ የተሰራ ሃይማኖት እውነተኛ ሃይማኖት አይደለም። እስኪ እንደው ፍትሃዊ ሆነን ከቁርአንም ከመጽሐፍ ቅዱስም እንመልከት። እውነተኛ ሃይማኖት ማለት አምላክ የደነገገው ነው ብለናል እንጂ ሰው ሰራሽ ከሆነ አልከተለውም። ታች አላረ ሰው ሰራሽ ከሆነ አልከተለውም። አምላክ የደነገገው ሃይማኖት ፍትሃዊ ሆነን ከቁርአንም ከመጽሐፍ ቅዱስም እንመልከት። አምላክ የትኛውን ሃይማኖት ነው ደንግጌዋለሁ ብሎ የተናገረው? ከቁርአን ስንመለከት ጊዜ አላህ ስብሐነሁ ወተዓላ ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ብሎ አምላክ ራሱ ይናገርለታል። ይህን ሃይማኖት ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን ሃይማኖት እያለ ይናገራል። በሌላ ቦታ ላይ ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ሁወ ሰማኩም ልሙስሊሚን ሚን ቀብል ይላል። ራሱ እንደደነገገውና ሃይማኖቱን አብርሃምም ከዚህ በፊት ሙስሊሞች ብሎ ይሰይማችሁ ነበር ብሎ ሲናገር እናያለን። ሌላ ቦታ ላይ እነ ዲነ ዒንደ ላህ ልእስላም ይላል። ቃል በቃል ራሱ አምላክ አላህ
ከእኔ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ሌላ ቦታ ላይ ወረዲቱ ለኩም ልኢስላም ዲና ይላል። ከሃይማኖትም ሁሉ እስልምናን ብቻ ነው የወደድኩላችሁና የመረጥኩላችሁ ይላል። ልክ እንዲሁ በዚሁ አንጻር መጽሐፍ ቅዱስ ላይ ብንፈልግ እናገኛለን ወይ እግዚአብሔር ክርስትናን ተከተሉ ክርስትናን ደንግጌላችኋለሁ ብሏል ወይ? ወፍ የለም። የትኛውም ቦታ ነው አለ የሚል ካለ መናገር ይችላል። እግዚአብሔር ልክ ቀን አለው ሰው አለ አለ አይ ማስረጃ ችግር ክርስትናን ተከተሉ ያለበት መጀመሪያ እኔ እንደ ኦርቶዶክስ ስለሆንኩ እንደ ኦርቶዶክስነት ነው ማውራት። አብሽር ችግር የለ። እግዚአብሔር ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሆኖ ብሎ ያዘዘበት ቦታ ካለ ሰው ችግር የለም። የት ጋር ነው? አዳምጠኝ። ኦርቶዶክስ ነኝ አይደል? ኦርቶዶክስ ማለት ደግሞ ትርጉሙ ካላወቀው ቀጥተኛ ማለት ነው። ስለዚህ በኤርምያስ 6:16 ላይ አደልክ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበትን ቦታ አስጠናልኩ። እኔ ይኸውልህ ኦርቶዶክስ ስለሆንኩኝ እንደ ኦርቶዶክስ ነው መልስልህ። ኦርቶዶክስ ማለት ቀጥተኛ ነው አልኩ። ወደ ኦርቶዶክስ እንሄዳለን። እሺ ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም። ክርስቲያን እኮ ማለት የክርስቶስ ተከታይ ማለት ነው። ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ? ልክ ሙስሊም ሆኖ ብሎ እንዳዘዘን ሁሉ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ ነው የመጀመሪያ ጥያቄ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው አልኩ። እመጣለሁ፣ ወላሂ እመጣለሁ። አብሽር ችግር የለውም። ክርስቲያን ማለት ነው ወደሚለው እመጣለሁ። እሱ አይደለም አሁን ክርስቲያን ሆኖ ብሎ አዟል ወይ ቃል በቃል ልክ እንደዚሁ ሙስሊም ሆኖ ብሎ እንዳዘዘና ጥያቄ አንድ ስልክ ስላለኝ መጽሐፍ ላውጣና ችግር እና ይህ ነው። እሺ ማያ ሌላ ጥያቄ አለ? እሺ ይቅርታ፣ አጌቴ ሱልጣን ሰላም ነው? ሰላም ነው። እንዴት ነሽ? ደህና ነሽ? አለሁ። ሰላም አለን። እሺ እኔ እንኳን ጥያቄ አይደለም የመጣሁት ፕሮግራም እንዳወራክ ነግሬው ነበረ። ከድር ጀማል ያወራክ እርግጠኛ አይደለም። ማያ ካለህ ጥያቄ ቀጥል። እኔ ሻሃዳ ማየት ፈልጌ ነው የመጣሁት። ኦኬ ሻሃዳ ማየት ፈልገሽ ነው? እሺ የምለውን ቃል አብረሽኝ የተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አና ሙሐመደን ረሱሉላህ። ማሻአላህ ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ስብሐነሁ ወተዓላ ይህን ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ነገራቸው ካሉበት ክህደት ቢቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል። በሌላ ቦታ ላይ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ኃጢአቱን እምርለታለሁ ብሎ ተናግሯል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ምን ይላል? ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነ ላሀ የቱቡ ዐለይህ ኢነ ላሀ ገፉር ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ መልሶ ራሱን ያስተካከለ ወደ እኔ የተመለሰ ንስሐውን እቀበለዋለሁ እምርለታለሁም እያለ ይናገራል። ይሄ ነው። አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን ቃል ገብቶለታል አምላክ የሚለውን ደግሞ እንመልከት። አምላክ ራሱ ቃል ሊገባልን ይገባል። ሰዎች አይደሉም እንዲህ ታገኛለህ እንዲህ ታገኛለህ። አምላክ ራሱ ቃል በቃል ቃል ሊገባልን ይገባል። ምን ቃል ገብቶልናል ሙስሊም ከሆነን ከተባለ አምላክ አላህ ስብሐነሁ ወተዓላ በቀጣዩ ዓለም ገነትን የዘላለማዊ ሕይወትን ሊያወርሰን ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን ገነትን አስገባቸዋለሁኝ አለ፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ የአላህ ቃሌ ነው አለ። ይሄ ነው ቃሌ ብሎ ተናገረ። በሌላ ቦታ ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያ በእኔ አምነው ሙስሊሞች የሆኑ
ገነትን አስገባቸዋለሁኝ አለ። በአናቅጾች አምነው ሙስሊም ሆነው ገነትን አስገባቸዋለሁ ያለ ይናገራል። ወኡድኺለ አለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን አስገባቸዋለሁ እያለ ይናገራል። ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። ሊዩድኺለ አልሙእሚኒነ ወልሙእሚናት ጀናት ይላል። በጣም በርካታ ቦታ ላይ ነው። ቃለ ሁለት አይነት ሰው በቃ ወይ ከሱ በኩል የሆነ ኢግኖራንስ መጥቶ ነው ዝም ብዬ ሳስበው ማለት ነው። እና በቃ እሱ የመጨረሻ ጥያቄ ሁሱ ይሰማል? ቀጥላለሁ። እኔ ጠይቅ ማይ ተመልሽልኛለሽ? ኦኬ እሺ። በቁርአናችሁ ይመስለኛል፣ እኔ አላነበብኩም ግን የሰማሁትን ነው የምነግርሽ። ከሆነ ነው ትይኛለሽ፣ ካልሆነ አይደለም ትይኛለሽ። በቁርአናችሁ ኢፍ ዩ ሃቭ ኤኒ ኩዌሽን የሆነ ጥያቄ ካላችሁ ቁርአኑ ላይ የቀደመውን መልሳችሁ ጠይቁ የሚል ነገር አለ። ምን ማለት ነው? እስቲ ንገሪኝ። እስቲ አለ ወይ እንደዛ የሚል ቃል አለ ወይ በቁርአናችሁ? ሁሴን ተመልሰሃል? እሺ በቁርአን ላይ ምንድን ነው? ፈኢን ኩንተ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል። የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ነው የሚለው በአላህ ስብሐነ ወተዓላ በሱረቱ ነሕል ላይ እና በሱረቱ አንቢያ ላይ እንደሱ ብሎ ይናገራል። የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ነው የሚለው። ሌላው ነገር አንተ ምናልባት የሰማኸው ምንድን ነው? የመጽሐፉን ባለቤቶች ጠይቁ የማታውቁት ነገር ካላችሁ የሚል ቃል ነግረው ሊሆን ይችላል። እንደዛ አይደለም ቃሉ የሚለው በሱረት ዩኑስ ላይ ይገኛል። ምን ይላል እርሱ? ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ይላል። ባወረድኩልህ ላይ በጥርጣሬ ላይ ብትሆን እነዚያን ከአንተ በፊት መጽሐፉን ሲያነቡ የነበሩ ሰዎችን ጠይቅ ይላል። ይወታል አይደል? ይሄ ነው። እዚህ ቦታ ላይ በመጀመሪያ ፈኢን ኩንተ ፊ ሸኪን በጥርጣሬ ውስጥ ብትሆን አለ ነቢ ሰለላሁ ዐለይሂ ወሰለም ተጠራጥረዋል ወይ? አብዱላህ ብን ዐባስ እንደዘገበው ምን አሉ? ለም አሽክ ወለም አስአል ጌታዬ ሆይ አልጠራጠርም አለንም አልጠይቅምም አሉ። እሺ እንደው ጠይቁ ቢባል ማንን ነው ጠይቁ የተባለው? ከአንተ በፊት ስላለው ዘመንና ከዚያ በኋላ ስለሚመጣው ማለት ነው። ከአንተ በፊት መጽሐፉን ሲያነቡ ስለነበረው አለ። ማንን ነው ታዲያ ከተባለ ነቢያቶችን ለማለት ነው። ከእርሳቸው በፊት መጽሐፉ በወረደበት ይዘቱ ሳለ ሲያነቡ የነበሩ ነቢያቶችን ጠይቅ ነው። እንደዚህ የሚል ትርጓሜ አለ ወይ ቁርአን ላይ ወይንስ ከራስህ ነው? ላ ከራስህ አይደለም። አላህ በሱረት ዙኽሩፍ ላይ ይሄን ቃል ራሱ ሲገልጽ ምን አለ? ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አላቸው። ሙሐመድ ሆይ ከአንተ በፊት የላኳቸውን መልእክተኞቼን ጠይቅ ከፈለክ ይላቸዋል። ሌላ ቦታ ላይ ያርላ መልእክተኞቼን አለ። ስለዚህ ስለ ነቢያቶች ነው እያወራ ያለው። አሁን ሌላ ጥያቄ ይነሳል በዚህ ላይ እንዴት ታዲያ ሙሐመድ የታጊቷቸው ነው የሚጠይቃቸው? ጠይቅ የተባለው እነሱን ከሆነ ወደሚለው እንመጣ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶችን አግኝተዋቸዋል ወይ? አዎ አግኝተዋቸዋል። አላህ ስብሐነ ወተዓላ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢየሩሳሌም ላይ በሚገኘው ቤተል መቅደስ ወይም ቤተልሔም እዛ ባለው አላህ ስብሐነ ወተዓላ ነቢያቶችን ሁሉ አስነስቶላቸው አገናኝቷቸዋል። ፈደኸልቱ ቤተል መቅደስ አሉ። ሐዲስ ላይ ቃል በቃል ቡኻሪና ሙስሊም ላይ በተዘገበ ሐዲስ ላይ ወደ ኢየሩሳሌም የምሄድኩኝ አሉ። በዚያም መስጅድ ገባሁኝ አላህ ስብሐነ ወተዓላ ነቢያትንም አስነሳልኝ አገናኘኝ አሉ። ቦታች አላረም የዛኔ ባለበት ሁኔታ ላይ ነው። አንተ የፈለግከውን የምትፈልገው ካለ ጠይቅ አላቸው። እርሳቸው ግን አልጠየቁም። ለምንድን ያልጠየቁት? ምክንያቱም ከነቢያቶች ሁሉ በላይ በእውቀት ይበልጣሉ። እንዴት ብሎ ነው አንድ አዋቂ የሆነ ሰው ወረድ ብሎ ሌሎችን ሊጠይቅ የሚችለው? ምናልባት እነሱን ለማበረታታት ካልሆነ በስተቀር የነቢያት ሁሉ እውቀት ቢሰበሰብ የእርሳቸው እውቀት ጋር አይደርስም። ለምን? የሁሉም ነቢያት የተሰጣቸው እውቀት ደረጃ ላሉበት ህዝቦቻቸውና ለማህበረሰቦቻቸው ለማስተማር ያክል ነው። የእርሳቸው ግን የዓለማትን ህዝብ ለማስተማር ነው። ለአንድ አካባቢ የተላከ ነቢይና ለዓለም የተላከ ነቢይ የሚሰጠው እውቀት እኩል አይደለም። ለዚህ ነው በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ አሉ። ዛሬ ሙሴ በህይወት ቢኖር እኔን ከመከተል ውጭ ሌላ አማራጭ አይኖረውም ነበር አሉ። አያቸው አይደል? ሁሉም ነቢያት ቢመጣ የእርሳቸው ተከታይ ነው የሚሆነው፣ የእርሳቸው ተማሪ ነው የሚሆነው። በሌላ ሐዲስ ላይ መሲሁ በሚወርድ ጊዜ በምን ህግና ስርዓት እንደሚመራም ሲናገሩ ምን አሉ? ዒሳ በዘመኑ ፍጻሜ ከመድረሱ በፊት ይወርዳል ወደ ምድር፣ በእኔ ቁርአንና ሐዲስም ይመራችኋል፣ ያስተዳድራችኋል አሉ። ለራሱም በእርሳቸው ህግ ይመራል፣
ህዝብንም በእርሳቸው ህግ ይመራል። ስለዚህ ማንኛውም ነብይ ቢመጣ እርሳቸውን ይጠይቃል፣ ከእርሳቸው ይማራል እንጂ እርሳቸው አይማሩም። ከማለት ታላረ ይሄ ነው። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን በሰላም መጣ ብለናል። እኔ አንድ ጥያቄ ነበረኝ። ሱረቱ ተሕሪም ማለት ነው ሰበበ ኑዙልን ማወቅ ፈልጌ ነበረ። የአዩሀን ነቢዩ ሊመቱ ሐሪሙ የሚለው የቁርአን አያ ማለት ነው። መርሐባ። እሺ እሱ ሰበበ ኑዙል በማር ጉዳይ ነው። በማር ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ታሪክ ነው። አንዴ እነግራቸዋለሁ። መርሐባ። እሺ ጀዛከላህ። መርሐባ። ሁሱዬ አመሰግናለሁ በጣም። በነቢያችን ካለኝ በውስጥ ጠይቀሃለሁ። አየሽ። እሺ ማያ። እሺ መርሐባ። በማር ምክንያት ነው የወረደ የቁርአን አንቀጹ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ በመጀመሪያ ቁርአኑ አንቀጽ ምን ይላል? ከዛ ወደ ሰበቡ እንሄዳለን። ሰበቡ ቡኻሪና ሙስሊም ላይ ተገልጿል። ቡኻሪና ሙስሊም ላይ ተገልጿል። ነቢያችን ሰለላሁ ዐለይሂ ወሰለም ማር በጣም ይወዳሉ።